ስጋ የመጥበስ እቅድ ካላችሁ ወይም ባርቢኪው ልታደርጉ ከሆነ እኔ በጣም ወደውን ቤተሰቦቼም ጓደኞቼም የሚወዱልኝን የስጋ ቅመም ወይም ነጮቹ ባርቢኪው ራብ የሚሉትን እንዴት እንደማዘጋጅ ላሳያችሁ። እኔ ባለሙያ ነኝ ብዬ አላምንም፣ ግን የምኮራባቸው አንድ ሁለት ምግቦች አሉ። አንደኛው ይሄ ነው። በጣም ቀላል ነው። ከውጭ የባርቢኪው ራብ እንዳትገዙ፣ ምክንያቱም ኬሚካሎች ስለሚጨምሩበት። መጀመሪያ ብላክ ፔፐር አረኩኝ 1 ማንኪያ፣ ቁንዶ በርበሬ የምንለው ማለት ነው። ከዛ ደርቆ የተፈጨ ነጭ ሽንኩርት 1 ማንኪያ፣ ከዛ ደርቆ የተፈጨ ቀይ ሽንኩርት እሱንም 1 ማንኪያ። ከዛ ትንሽ ሂት ለመጨመር ደግሞ ካያን ፔፐር እንደምታዩት ትንሽ የብትን ነው ያረኩበት። ካያን ፔፐር ከሌላችሁ ትንሽ የሚጥሚጣ መጠቀም ትችላላችሁ። ከዛ 1 ማንኪያ ጨው እንደዚህ ደቆ የተፈጨ መሆን የለበትም። ያገኛችሁትን አይነት ጨው መጠቀም ትችላላችሁ። ከዛ 1 ማንኪያ በርበሬ የማታገኙ ከሆነ ፓፕሪካ መጠቀም ትችላላችሁ። የዚህን ሀገር ያው ቅመሙ እንደ በርበሬ አይጣፍጥም፣ ግን በተለይ ስሞክድ ፓፕሪካ ከተጠቀማችሁ የሆነ የታጠነ ነገር ጭስጭስ ነገር ስለሚል በጣም ደስ ይላል። አሁን የምታዩት ከ5 እስከ 6 ፓውንድ ስጋ በደንብ ይበቃል። ዘይት ማድረግ ትችላላችሁ። እኔ አላደረኩም፣ ስጋው በደንብ ጮማ ስላለው በዚህ በራሱ ነው ራብ ያደረኩት። ስጋው በደንብ መድረቅ አለበት። ውሃ ምናምን ካለው ላይ ቅመሙ እንዳይቆይ ስለሚያደርገው በደንብ መድረቅ አለበት። በፔፐር ታወል በተቻላችሁ አቅም ድርቅ አድርጉ ስጋውን። ከዛ ጊዜ ከሌላችሁ አትሊስት ለ4 ሰዓት፣ ጊዜ ካላችሁ ደግሞ ፍሪጅ ውስጥ አሳድሩት አትሊስት ለ12 ሰዓት። እና ቅመሙ በቃ በደንብ ወደ ውስጥ ገብቶ ስለሚሆን በጣም ነው የሚጣፍጠው። ማባያችሁን ደግሞ ዳጣና አዋዜ ኦልሬዲ ሰርቼ ፖስት አድርጌላችኋለሁ። ወደኋላ ተመልሳችሁ ፔጅ ውስጥ የጨው መጠን፣ የበርበሬ መጠን፣ ስፓይስ ቶለሬት እንደማድረግ መጠናችሁ ስለሆነ እሱን እንደፈለጋችሁ አጀስት ማድረግ ትችላላችሁ። ከዛ ውጭ ግን እስኪ ሞክራችሁ ንገሩኝ። እኛ ቤት ሁሌም እንደዚህ ነው የምናደርገው፣ እንወደዋለን። አይ ሆፕ እናንተም ትወዱታላችሁ። ተባረኩ። መልካም ቀን ባይ